ሰላም ሰላም የማፊ ሚዲያ ቤተሰቦች በአዲስ ቪዲዮ ወደ እናንተ መጥቻለሁ። ዛሬ የምናየው አንድ ሀሳብ ነው። ምክንያቱም ልክ እንደኔ ሌሎችም ልታስቡ ትችላላችሁ። በቀደም ማለትም ከትናንትና ወደ የሆነ ደስ የማይል ዜና ሰምተን ነበረ። እይታችን ቀነኒ አዱኛ ለምን እንደሞተች ባናቅም፣ ለምን ይሄንን ነገር እንድታደርግ ባናቅም ቀነኒ ራሷን አጥፍታለች። እቺ ልጅ አናቃትም፣ ግን የታዋቂው የኦሮምኛ ዘፋኝ የአንዱዓለም ጎሳ እጮኛ እንደሆነች ነው የምትታወቀው። ሞሮቨር ሞዴሊስት ናት። አናቅም ስንል ብዙ ሰዎች ልክ እንደ አርቲስት እንደ ትልቅ ሰው ላያውቅ ይችላል። በምትታወቁ ሰዎች ዘንድ ደግሞ ትታወቃለች። ዋናው እሷ ራሳቸውን የሚያጠፉ ሰዎች ግን ብዙ ወይ ያስባሉ፣ ብዙ መንገድ ያሉ። የመጨረሻ መንገዳችን የመጨረሻ መፍትሄው ሞት ማለት ከኛ መለየት ማለት ነው። ከሰዎች መለየት ካለን አካባቢው ላይ ከምንገኘው ከሰዎቹ ተለይተን መገኘት ማለት ነው። ሌላ ቦታ ላይ መገኘት እንችላለን። ስለዚህ ሞት ማለት መለየት ነው፣ ካሉ ሰዎቹ መለየት ነው። እቺ ልጅ ራሷን አጥፍታለች። ተለየችው። ማንን ነው የምትጎዳ? ከሰዎቹ ተለየች፣ ከኛ ተለየች፣ ከአካባቢው ተለየች። የእሷ ብቻ አይደለም አሁን እየተሰማ ያለ ሁሉም ቦታ ሰው ሁሉም ቦታ አካባቢ ላይ ብዙ ሰዎች እየሞቱ ነው። ራሳቸውን ያጠፋሉ። ጓደኛ ልታጠፋ ትችላለች፣ እሱም እንደዛ። ብዙ ሴቶች ሊሞቱ ይችላሉ በብዙ ምክንያቶች። ሞቱን የራሳቸውን ህይወት እንደሚደብቁ አይነት አድርገው የሚጠቀሙ ሰዎች አሉ። ግን በመግደልም መፍትሄ የሚያገኙ የሚመስላቸው ሰዎች አሉ። ስለዚህ እኔ ብሞት የምጎዳ የመጀመሪያ ራሴን ከመገኘት ወደ አለመገኘት የሚሄደው ያ ማለት አሁን ካለሁበት አካባቢ ወደ ሌላ ነው የሚሄደው። እማላቀው ወደ አላሰብኩት ቦታ ነው የሚሄደው። ስለዚህ መሄድ ስንለው ደግሞ አሁን ባለነው ሀሳቦች አሁን ባለነው ህይወት ልክ ከአዲስ አበባ ወጥተን ወደ ሌላ ክፍለ ሀገር ከኢትዮጵያ ወጥተን ወደ ሌላ ሀገር እንደምንሄድ አይደለም። እኛ የማናቀው ወደማናቀው ዓለም። ስለዚህ እንጨነቃለን። መፍትሄ ብለን የምናስቀምጠው ግን ሞትን አናቃት። ሞት ራሷን የቻለችው እውነት ነው፣ ማንም ሰው የማይቀርበት ነገር ግን እዚህ ዓለም ላይ ለሁላችንም ሊሰጥ የሚችል ግን የማይለያይ ሁሉም ሰዎችን ሊያገኙ የሚችሉ ሞትን ነው። ሁሉም ሰው ሊሞት ይችላል። ስለዚህ አይቀርልንም ማለት ነው። የመጀመሪያ ለዚህኛው መፍትሄ መሆን ያለበት ወይም ደግሞ እኛ ላይ እኮ ሊከሰት ይችላል፣ ሁላችንም ላይ ሊከሰት ይችላል፣ ሊገኝ ይችላል። አንዳንዴ ቶሎ ላንወስን የምንችልበት ወይዎች ይችላሉ እንጂ ብዙ ሰዎች ራሳችን ብናጠፋ ብለን ያሰብነው ታይም ሊኖር ይችላል። እሱ ደግሞ ጥሩ አይደለም፣ መፍትሄ አይደለም። የሰው ልጅ ራሱን በእውቀት ካልገነባ ብዙ ችግሮችን ያላቸውን ኤክስፒሪንስ ሰዎች ላይ ካላገኘ የሆነ ነገር ካላገኘ የመጣልን ችግሮች ለእኛ ብቻ አይመስለንም፣ አስፈላጊ ሰው አይደለንም ብለን እንድናስብ ያደርጉናል። ችግሩ ነው የሚያደርገን። ስለዚህ ምን ያስፈልገናል? እኔም ቢሆን ወጣቶች አሁን ላይ ትልልቅ ሰዎች ራሳቸውን አጠፉ፣ ትልልቅ ሰዎች ራሳቸውን አጠፋ ብሉ ማንም አይሰማም፣ ግን ሰምተንም አናውቅም። እየፈለገ ዋተበር ትልልቅ ሰዎች ሳይሆን እኛንን ራሳችን እያጠፋን ላይክ እንደኔ ያለ ወጣት። ስለዚህ ውድ ተመልካቾቻችን ብዙዎቻችን ችግሮች ሊያጋጥሙን ይችላሉ፣ ግን እንደ ሁኔታው ሊለያይ ይችላል። ችግሮቻችን በጣም ሊለያዩ ይችላሉ። ኤክስትሪም ብዙ ችግሮችን የሚገጥሟቸው ልጆች አሉ፣ ሰዎች አሉ። ግድ እነዛ መሆን አለበት ማለት ግን አይደለም። አሁን ወደ ሀሳቡ ልምጣላችሁ። ለእኛ ሰዎች ሞት የተሰጠን ነው። ሁላችንም ልንሞት የምንችለው
አልደረሰብም ማለት ሳይሆን መሞት የለብንም። በቃ እኛ በራሳችን መሞት የለብንም። ለምንድን ነው የምንሞተው? በቃ ወይም ደግሞ ለምንድን ነው ራሳችን የምናጠፋ? ሊሆን የሚችለው ሞት ሳይሆን አካባቢያችን ላይ ያሉ ችግሮችን መፍትሄ የሚሆነው ከአካባቢው ዞር ማለት ወይም ደግሞ መራቅ፣ መውጣት። ቅድም ብዬ ነበረ፣ ሞት ማለት አለመገኘት ማለት ነው። አሁን ላይ ካለ ነው ነን ኤግዚስት መሆን ነው። ከሰዎቹ ከአካባቢው አለመገኘት ስለ አካባቢ ትንሽ ብንርቅ ለምን ሞትን መፍትሄ እናደርጋለን። መራቅም መፍትሄ ልናደርግ እንችላለን። መተውም መፍትሄ ልናደርግ እንችላለን። ራሳችንን ወደ ሌላ ቦታ ወስደን ራሳችን ሌላ ህይወት እንድንጀምር ያደርገናል። እነዛ ነገሮች ምን ይሆናሉ? አዲስ ህይወት አዲስ ላይፍ እንድንመጣ ያደርገናል። መፍትሄው የሚሆነው ደግሞ ለሱ ሞት ስለመሰለው። ስለዚህ እንዴት እንደዛ እናደርጋለን? በምንድን ነው ራሳችን ቢውልድ ማድረግ ያለብን? በምንድን ነው ራሳችን ማየት ያለብን? ምንስ ማድረግ አለብን? እንዴት ነው ማስተካከል ያለብን የሚለውን በደንብ ማየት አለብን። አዘርዋይስ ምን ይሆናሉ? ወይቶቹ ይመጡብናል። እኛ የማንፈልገው ውሳኔዎች እንድንወስን ያደርጉናል። እነሱ ነገሮች ደግሞ ምን ይሆናሉ? ከምንፈልገው ዓለም ወደማንፈልገው ዓለም፣ ከምንፈልገው ካራክተር ወደማንፈልገው ካራክተር እንድንገባ ያደርጉናል። ስለዚህ ቢከር ለራሳችን ዋጋ እንስጥ። ለራሳችን ዋጋ የምንሰጠው ደግሞ ካልተስማማ፣ ኮምፈርት ካልተሰማ ምን እናደርጋለን? ወደ ሌላ ሙቭ እናደርጋለን። ሰው ልጅ ራሱን ሲገነባ ማውጫ መንገዶችን ይፈልጋል፣ ሞትን አይደለም። ማውጫ መንገዶች ማድረግ ያለበትን እያንዳንዱ ሁኔታዎቹ ላይ ለራሱ የሚሰጠው መፍትሄ ትልቅ ነገር ነው። ኢምፕሩቭ ያደርጋል ችግሮችን፣ አዳዲስ ነገሮችን ለመፍጠር ወይም ደግሞ የመጡትን ችግሮችን ለመቀበል ሬዲ። ለእኔ የመጀመሪያው ኤክስፒሪንስ ነው እምለው። እየኖርኩ ያለሁት ህይወት የሆነ ሳንበድ እየኖረው ህይወት ነው። ላይፉ እንደዚህ ነበረ። በቃ ሁኔታዎቹ ሊቀያየሩ ይችላሉበት፣ መንገዶቹ አንድ ነው። ስለዚህ የተቸገሩ ብዙ ሰዎች አሉ። ከዚህ ውስጥ የኔ ላይፍ አንዱ ነው። ሰው አካባቢው ላይ ያለው ኤክስፒሪንሶችን ሼር መደራረግ። ይሄ ማፊ ሚዲያ አንዱ የሚታወቅበት አንዱ ይሄን ማፊ ሚዲያ የሚፈልገው ምንድነው? ሼር ማድረግ ነው። ኤክስፒሪንስ ለእናንተ ይበጃል፣ ይጠቅማል ያለውን ነገሮች ምን ማድረግ ነው? ሼር ማድረግ ነው። እንዴት ነው መሆን ያለበት? ምንስ ማድረግ አለብን? ስለዚህ ውድ ተመልካቾቻችን ይሄ ሀሳብ እንዴት መሆን አለበት የሚለው ነገሮች በደንብ ማየት አለብን። መሞት መፍትሄ አይደለም። መሞት ሌላ ህይወት አይሰጠንም። መሞት አዲስ ህይወት እንድንጀምር አያደርግም። ነገር ግን ከችግሮቻችን አንጻር አንዳንድ ነገሮች ምን እናደርጋለን? መፍትሄ እናመጣለን። ያ ማለት መፍትሄ የሚሆነው ዞር ማለት ነው፣ ሙቭ ማድረግ ነው፣ ከአንዱ ወደ ሌላኛው ቦታ መሄድ ነው፣ አዲስ ሀሳብ መፍጠር ነው። አዲስ ሀሳቦችን የምንፈጥረው ደግሞ ባለነው እውቀት ነው፣ ባለነው ህይወት ነው። ስለዚህ አዲስ ህይወት ልንፈጥር እንችላለን ባለነው እውቀት፣ ባለነው ኤክስፒሪንስ፣ ከሰዎች፣ ከቤተሰብ፣ ከአካባቢ፣ ከመጽሐፍ፣ እነዚህ ነገሮችን የመሳሰሉት የምናገኝ። ስለዚህ ሞትን አይደለም መለማመድ ያለብን፣ ህይወትን ነው መለማመድ ያለብን። ለመኖር ነው መለማመድ ያለብን። እንደም ብያለሁ እኔ የእሷን ወይት፣ የእሷን ጭንቀት፣ የእሷን ችግር አላቅም፣ አልችልም፣ መግለጽም አልችልም። ራሳቸው ላይ የሚያጠፉት እኮ ኤክስትሪም ራሳቸውን ጭንቀት ውስጥ ከተው ነው፣ የታወቀ ነው። ይሄ ሳይኮሎጂስት መሆን አይጠበቅብኝም። ይሄ ሌላ ምናምን ሰው መሆን አይጠበቅብኝም። ልክ እንደዛ ነው። ማንም ሰው ህይወት ልታስጣላ ትችላለች የሚል ብዙ ቴክስቶች ልታይ ትችላላችሁ። አሁን ብዙ ኮሜንቶች መሄድ ይሻለናል የሚል ቃላቶች የሚጠቀሙ ሰዎች አለ። ይህንን የምንለማመደው ብዙ ሰዎች አለ፣ ግን መሆን የለበትም። ዛሬ የምናደርገው፣ የምናየው፣ የምናወራዎች ስራዎቻችንን ምን መሆን አለበት? በትክክል በሆነ መልክ ማስቀመጥ አለብን ማለት ነው። እና ህይወት አንዴ ነው የተሰጠችን። ተጸጽተን እንኳን መልሰን መኖር አንችልም። ተጸጽተን እንኳን ዳግም መወለድ አንችልም። ተጸጽተን እንኳን ሌላውን ልናስተካክል አንችልም።
ስንኖር ግን ለሰው ይቅርታ ልንል እንችላለን፣ ይቅርታ ልንጠይቅ እንችላለን፣ እንደገና አዲስ ህይወት ልንጀምር እንችላለን፣ አዲስ ተስፋ ልናገኝ እንችላለን። ስለዚህ ሰው ካለበት አካባቢ ዞር ብሎ ሌላ ህይወት ቢመሰርት፣ ሌላ መንገድ ቢያስብ ነገ ምን ያደርጋል? አዲስ ሀሳቦቹን እንደ ሁኔታው ሊቀበል ይችላል። የትናንትናው ጭንቀታችን፣ የትናንትና መከራችን፣ የትናንትና ችግሮቻችንን ደግሞ ዛሬ በይቅርታ ልናልፍ እንችላለን። ዛሬ በብዙ ነገሮች ልናይ እንችላለን። የማፊ ሚዲያ ሁሌ ኤክስፒሪንስ ሼር ያደርግላቸዋል። ኤክስፒሪንስ ሀሳቦችን፣ ስራዎቻችንን ወደ እናንተ እናደርሳለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉልን። አዲስ ህይወት፣ አዲስ ተስፋ እንዲኖረን ለሁላችንም እንመኛለን። እንጨነቃለን፣ እንቸገራለን። እነዛ ሁሉ ግን አንድ ቀን ያልፋሉ። አንድ ቀን አልፎ ሌላ ህይወት እናያለን። የትናንትና ህይወታችን ዛሬ አይደለም። ዛሬ እንደክምበታለን፣ ነገ ግን ፍሬ ልናገኝ እንችላለን። ያንን ፍሬያችንን ሌላ ሰው አይደለም መብላት ያለበት፣ እኛ ራሳችን፣ እኛ የደከምነው ሰዎች መብላት ያለብንና አሳልፈን ለሌሎች ሰዎች መስጠት ሳይሆን ህይወታችንን በደንብ ገንብተን ህይወታችንን በደንብ አስተካክለን ወደፊት መራመድ ነው ያለብን። ፍቅር፣ ተስፋ፣ ህይወት ከሁላችን ጋር ይላል ማፊ ሚዲያ። ለሞተችው ቀነኒ አዱኛ ወዳጅ ዘመዶቿ መጽናናትን ይመኛል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። መልካም ቆይታ። እናመሰግናለን። መልካም ሁኑ።